ስም የተባረከ ይሁን። ኢየሱስ ጌታ ነው። ሃሌሉያ። የዛሬ እግዚአብሔር ቃል ትንሽ ላወራ መጥቼ ነው። ኢየሱስ ክርስቶስ ጌታ ነው። መልእክቱ አንድ ሰው ቢያድን፣ አንድ ሰው ቢያነጽ፣ አንድ ሰው ቢታደግ ብዬ እግዚአብሔር በከፈተልኝ አንደበት ለመናገር ወደዚህ መጥቼ ያለው ኢየሱስ ክርስቶስ ጌታ ነው። እናንተ ቅዱሳን ደግሞ ይህንን መልእክት ሼር፣ ኮፒ ሊንክ በማድረግ ዲዩት በማድረግ ለሰዎች እንድታደርሱልኝ በጌታ ፍቅር እለምናለሁ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ቃል ሲናገር ሮሜ 8 ቁጥር 12 ላይ እንደዚህ ይላል። ኢየሱስ ክርስቶስ ጌታ ነው። እንግዲህ ወንድሞቼ ሆይ ዕዳ አለብን፣ እንደ ሥጋ ፍቃድ ግን እንድንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥጋ ብትገሉ በሕይወት ትኖራላችሁ። ኢየሱስ ክርስቶስ በመንፈስ ግን የሰውነትን ሥጋ ብትገሉ በሕይወት ትኖራላችሁ። ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር መንፈስ የሚመሩ ሁሉ እነዚያ የእግዚአብሔር ልጆች ናቸውና አብ አባ ብለንም የምንጮህበትንም የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ያድናል። ቁጥር 12 ላይ የሚናገረው እንግዲህ ወንድሞቼ ሆይ ዕዳ አለብን፣ እንደ ሥጋ ፍቃድ ግን እንድንኖር ዘንድ አይደለም። እናንተ የተጠራችሁት ቅዱሳን፣ ዳግም የተወለዳችሁት በእግዚአብሔር በክርስቶስ ስም የምትጠሩ እናንተ የዳናችሁ ወንድሞች እህቶች፣ እናንተ የተጠራችሁት በሥጋ ፍቃድ እንድትኖሩ አይደለም። አሁን እናንተ ለኢየሱስ ስትሆኑ ኢየሱስ ራሱን አሳልፎ እንደሰጣችሁ፣ ምንም ሳያስቀር ራሱን እንደሰጣችሁ፣ እናንተም ወደሱ ስትመጡ ሌላውን ክዳችሁ ነው። የሥጋ ምኞታችሁን ክዳችሁ፣ ዓለምን ክዳችሁ፣ ሰይጣንን ክዳችሁ፣ የዓለምን ምኞቷን ክዳችሁ፣ እንደ ኢየሱስ ፍቃድ እንድትኖሩ ነው። እንደሱ ሐሳብ እንድትኖሩ፣ የኢየሱስን ልብ እንዲኖራችሁ፣ የኢየሱስ መንፈስ እንዲኖራችሁ፣ በኢየሱስ ፍቅር እንድትመላለሱ ነው የተጠራችሁት። ስለዚህ እናንተ ዳግም ተወልዳችኋል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ስለሚል እናንተ እኮ አዲስ ፍጥረት ናችሁ።